የታካሚያችን እንግዲህ ከፍተኛ የመኪና አደጋ አጋጥሞት እንግዲህ ከፍተኛ የዳሌ አጥንት ማቀፊያ ስብራት አጋጥሞታል። በቀኝ ዳሌው በኩል እንደምታዩት ከበስተኋላ የማቀፊያው አጥንት ተሰብሮ የተፈለቀቀ ይመስላል። እዚህ ጋር እንደምታዩት ወደ ላይ ከፍ ብሎ የምታዩት ስብራቱ ነው። የዳሌ መገጣጠሚያውም ወደ ኋላ ትንሽ ሸሸት ብሏል ወይም ፖስቲሪየር ሰብላክሴሽን አለው። እንግዲህ ኦፕሬሽን ክፍል ከወሰድነው በኋላ ያንን ስብራት ወደ ቦታው በመመለስ የዳሌ አጥንቱን ከነማቀፊያው እንግዲህ በቦታው አስቀምጠነዋል። ይህ በቀይ ቀስት የምታዩት እንግዲህ ስብራቱን ይሆናል በግራ በኩል፣ በቀኝ በኩል ደግሞ በኦፕሬሽን ከታከመ በኋላ ያለውን ነው። እንግዲህ የዳሌ መገጣጠሚያ አጥንቱን ወይንም ሂፕ ጆይንቱን በደንብ አድርገን ጠግነንለታል። እንግዲህ ይህ ታካሚ ለተወሰኑ ጊዜያት መርገጥም ሆነ መቀመጥ አይችልም በዚህ ሳይድ። ከዛ በኋላ እንግዲህ ከተወሰነ ጊዜ በኋላ በክትትል የምንፈቅድለት ይሆናል። ስለዚህ ማንኛውም አደጋ ካጋጠሙት የመኪና አደጋም ሊሆን ይችላል። የተለያዩ አደጋ ሲያጋጥሙት በመጀመሪያ ወደ ጤና ተቋም በመሄድ ተገቢው ምርመራ በማድረግ በተገቢው ሀኪም ተገቢውን ህክምና እንዲያገኙ ከወዲሁ ላሳስቦ እወዳለሁ። እጅግ በጣም አመሰግናለሁ። ቴንኪው